ጉድ ነው መቼም ዘንድሮ ማንሰማው ማናየው ነገር የለም እንዴ አባዬ ምን ሆነሃል ይሄ የኛ ተከራይ እሺ ራት እንደሚበላ ታውቂያለሽ እንዴ ታዲያ ጾሙን ያድራል እንዴ እኔ ምን አገባኝ ቢበላ ባይበላ ታዲያ ራት መብላቱ ምን አዲስ ነገር አለ አለው እንጂ በማቤት ተደላድሮ ተቀምጦ ነው እሱ ራት የሚበላው አይ አባዬ ስሚ ይሄ ጎረቤታችን አቶ በለጠ እሱ ጋር የተከራዩት ሰዎች ራት አይደለም ምሳ እንደማይበሉ አታውቂም አይ አባዬ እኔ አከራዩ ጤፍ እንኳን የምገዛው እቁብጥዬ ነው ምን ስለሆነ ነው እሱ ራት የሚበላው ይሄ እኮ ንቀት ነው ይሄ አከራይን መናቅ ነው ካለው ይብላ አባዬ ደግሞ ቆይ ያቃለው ማረጋው ስሚ ደግሞ ሰሞኑን ከዚህ ከተከራይ ጋር የምትገለፍጪውን ነገር አይቻለሁ በልክ ብታረጊው ጥሩ ስርዓት አባዬ ከእግዚአብሔር ሰላምታ ውጭ እኮ ምንም ነገር የለንም ከእግዚአብሔር ሰላምታ ተጀምሮ ነው ሌላ ነገር ጋር የሚዳረሰው ተብያለሁ ተይ አንተን ደስ ካለህ እሺ መጣው ደግሞ እሺ